በለሷ ለምን ደረቀች? የሰሙነ ሕማማት የመጀመሪያ ቀን። ሰላም ጤና ይስጥልኝ የቻናላችን ቤተሰቦች፣ ዛሬ የሕማማት ሳምንት የመጀመሪያ ቀን ነው። ይህ ቀን በቤተ ክርስቲያናችን መርገመ በለስ እንዲሁም አንጽሖተ ቤተ መቅደስ እየተባለ ይታሰባል። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህች ዕለት ምን አደረገ? ለምንስ በለሷን ረገማት? በቤተ መቅደስስ ምን ተከሰተ? እስከ ቪዲዮ መጨረሻ አብራችሁን ቆዩ። ጌታ ከቢታንያ ወደ ኢየሩሳሌም ሲጓዝ ተራበ። በመንገድ ዳር ቅጠል ያላት በለስ ተመለከተ። ነገር ግን ፍሬ ፍለጋ ሲጠጋ ቅጠል እንጂ አንዲትም እንኳን ፍሬ አላገኘባትም። ያን ጊዜ ጌታ እንዲህ አለ፣ ከእንግዲህ ወዲህ ለዘላለም ፍሬ አይገኝብሽ አላት። በለሷም ወዲያውኑ ደረቀች። ይህ ለእኛ ትልቅ ትምህርት ነው። በውጫዊ ማንነታችን አማኝ መስለን ውስጣችን ግን ከፍቅርና ከስነ ምግባር የጎደለ ከሆንን እንደ በለሷ መድረቅ እንዳይመጣብን ያስጠነቅቀናል። አንጽሖተ ቤተ መቅደስ፣ ቤተ መቅደስን ማጽዳት። ጌታ ወደ ቤተ መቅደስ ሲገባ ቤተ መቅደሱ የጸሎት ቤት መሆኑ ቀርቶ የንግድ ስፍራ ሆኖ አገኘው። ርግቦች የሚሸጡ ሳንቲም የሚለውጡ ሰዎች ሞልተውት ነበር። ጌታም በቁጣ ተሞልቶ ጠረጴዛቸውን ገለበጠ። ቤቴ የጸሎት ቤት ይባላል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት በማለት አባረራቸው። የሕማማት ሰኞ ሁለት ዋና ዋና መልእክቶች አሉት። አንደኛው በሕይወታችን ፍሬ እንድናፈራ ሲሆን፣ ሁለተኛው ደግሞ ሰውነታችን የእግዚአብሔር ቤተ መቅደስ እንደመሆኑ መጠን ከክፋትና ከኃጢአት እንድናጸዳው ነው። ይህ ቅዱስ ሳምንት ለሁላችንም የንስሐና የፍሬ ሳምንት ይሁንልን። አሚን። ስላዳመጣችሁን ከልብ እናመሰግናለን። የነገውን የታሪክ ክፍል ማለትም የሕማማት ማክሰኞን የጥያቄ ቀን እንድንቀጥል ከፈለጋችሁ ኮሜንት ላይ ሀሳብ አስተያየታችሁን ጻፉልን። ቪዲዮን ላይክ እና ሼር በማድረግ ለሌሎች እንዲደርስ አድርጉ። ሰላም ቆዩልን። በለሷ ለምን ደረቀች? የሰሙነ ሕማማት የመጀመሪያ ቀን። ሰላም ጤና ይስጥልኝ የቻናላችን ቤተሰቦች፣ ዛሬ የሕማማት ሳምንት የመጀመሪያ ቀን ነው። ይህ ቀን በቤተ ክርስቲያናችን መርገመ በለስ እንዲሁም አንጽሖተ ቤተ መቅደስ እየተባለ ይታሰባል። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህች ዕለት ምን አደረገ? ለምንስ በለሷን ረገማት? በቤተ መቅደስስ ምን ተከሰተ? እስከ ቪዲዮ መጨረሻ አብራችሁን ቆዩ። ጌታ ከቢታንያ ወደ ኢየሩሳሌም ሲጓዝ ተራበ። በመንገድ ዳር ቅጠል ያላት በለስ ተመለከተ። ነገር ግን ፍሬ ፍለጋ ሲጠጋ ቅጠል እንጂ አንዲትም እንኳን ፍሬ አላገኘባትም። ያን ጊዜ ጌታ እንዲህ አለ፣ ከእንግዲህ ወዲህ ለዘላለም ፍሬ አይገኝብሽ አላት። በለሷም ወዲያውኑ ደረቀች። ይህ ለእኛ ትልቅ ትምህርት ነው። በውጫዊ ማንነታችን አማኝ መስለን ውስጣችን ግን ከፍቅርና ከስነ ምግባር የጎደለ ከሆንን እንደ በለሷ መድረቅ እንዳይመጣብን ያስጠነቅቀናል። አንጽሖተ ቤተ መቅደስ፣ ቤተ መቅደስን ማጽዳት። ጌታ ወደ ቤተ መቅደስ ሲገባ ቤተ መቅደሱ የጸሎት ቤት መሆኑ ቀርቶ የንግድ ስፍራ ሆኖ አገኘው። ርግቦች የሚሸጡ ሳንቲም የሚለውጡ ሰዎች ሞልተውት ነበር። ጌታም በቁጣ ተሞልቶ ጠረጴዛቸውን ገለበጠ። ቤቴ የጸሎት ቤት ይባላል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት በማለት አባረራቸው። የሕማማት ሰኞ ሁለት ዋና ዋና መልእክቶች አሉት። አንደኛው በሕይወታችን ፍሬ እንድናፈራ ሲሆን፣ ሁለተኛው ደግሞ ሰውነታችን የእግዚአብሔር ቤተ መቅደስ እንደመሆኑ መጠን ከክፋትና ከኃጢአት እንድናጸዳው ነው። ይህ ቅዱስ ሳምንት ለሁላችንም የንስሐና የፍሬ ሳምንት ይሁንልን። አሚን። ስላዳመጣችሁን ከልብ እናመሰግናለን። የነገውን የታሪክ ክፍል ማለትም የሕማማት ማክሰኞን የጥያቄ ቀን እንድንቀጥል ከፈለጋችሁ ኮሜንት ላይ ሀሳብ አስተያየታችሁን ጻፉልን። ቪዲዮን ላይክ እና ሼር በማድረግ ለሌሎች እንዲደርስ አድርጉ። ሰላም ቆዩልን።